የማዕከላዊ ሸሪዓ ቦርድ የማቋቋም ስልጣን የማን ነው? ይህ በጠበቃ መሐመድ ንብረት ተዘጋጀ የሚቀርብላችሁ የህግ ፕሮግራም ነው። በዛሬው ፕሮግራም ስለ ማዕከላዊ ሸሪዓ ቦርድ ወይም የወለድ ነፃ ባንኮች የሸሪዓ ቦርድን በተመለከተ በአዲሱ የባንክ ስራ አዋጅ ጋር ተያይዞ ያለውን ገልጽላችኋለሁ ማለት ነው። እንግዲህ አዲስ በወጣው የባንክ ስራ አዋጅ ላይ የሸሪዓ ቦርድን በተመለከተ ድንጋጌ ተካቷል ማለት ነው። እንግዲህ ባንኮች የወለድ ነፃ ባንኮች የሸሪዓ ቦርድ እንደሚኖራቸው ይታወቃል። ካላቸው የስራ አስፈጻሚ ቦርድ በተጨማሪ ስራቸው የሸሪዓውን ያከበረ ነው ወይ የሚለውን የሚቆጣጠሩ ወይ የሚከታተሉ የሸሪዓ አዋቂ ሊኖራቸው እንደሚገባ በወለድ ነፃ ሲስተም ላይ ተቀምጧል ማለት ነው። እንግዲህ ይህን ተከትሎ የወለድ ነፃ ባንኮች የየራሳቸው እስከዛሬ ባለው አሰራር በየራሳቸው የሸሪዓ አማካሪ እንዳላቸው ይታወቃል። ነገር ግን ከዚህ አዋጅ በኋላ ማዕከላዊ የሸሪዓ ቦርድ እንደሚዋቀር ልናውቅ ይገባል ማለት ነው። እንግዲህ በዚህ በባንክ ስራ አዋጅ 1362/2017 አንቀጽ 82 ንዑስ ቁጥር 2 ላይ የማዕከላዊ ሸሪዓ ቦርድ እንደሚዋቀርና ይህንን የሚዋቀርበትን መመሪያ ብሔራዊ ባንክ እንደሚያወጣ ተደንጓል ማለት ነው። እንግዲህ በዚህ ድንጋጌ ላይ ብሔራዊ ባንክ ማዕከላዊ ሸሪዓ ቦርድ ማቋቋሚያ እና የወለድ ነፃ ባንክ አጠቃላይ የሸሪዓ አስተዳደር ለመቆጣጠር የሚያስችል መመሪያ እንዲያወጣ ፍቃድ ተሰጥቶታል ማለት ነው። እንግዲህ በዚህ ድንጋጌ መሰረት የማዕከላዊ ሸሪዓ ቦርድ ከዚህ በኋላ ይቋቋማል ማለት ነው። ባንኮቹ የራሳቸው የሸሪዓ አማካሪ እንዳለ ሆኖ ጠቅላላ ለሁሉም በመስኮት አገልግሎት እንደሚሰጡ ፉል ፍሌጅድ ሆኖ የተቋቋሙትም ወይም የወለድ ነፃ አገልግሎት ለመስጠት ብቻ የተዋቀሩትን ባንኮች የጋራ የሆነ ሸሪዓ ቦርድ ይኖራቸዋል ማለት ነው። እንግዲህ የሸሪዓ ቦርድ መመሪያውን ብሔራዊ ባንክ እንደሚያወጣው ይታወቃል። ቁጥጥሩን ማን ያደርጋል ወይም በማን ስር ይሆናል የሚለው እንግዲህ በዚህ አዋጅ ላይ አልተወሰነም። ይህም ማለት እንግዲህ የመጅሊሱ ስር ይዋቀር ኦር በብሔራዊ ባንክ ስር ይዋቀር የሚለውን ወደፊት የሚወሰን ነው የሚሆነው እንግዲህ በመመሪያው ማለት ነው። በመጅሊሱ ስር ቢሆን ነው ሊሻል የሚሻለው። ምክንያቱም እነዚህ የሸሪዓ አዋቂ ሰዎች የብሔራዊ ባንክ ከሚቆጣጠራቸው ይልቅ በመጅሊሱ ስር ሆነው ፈተዋም ሆነ የባንክ አሰራር ስርዓትን ለመዘርጋት በመጅሊሱ ስር ቢሆኑ የተሻለ ነው የሚሆነው። ዓለም አቀፍ ያለውን ተሞክሮ ይህን ነው የሚያሳየው። በተለይ ሙሉ በሙሉ 100% ሙስሊም ማህበረሰብ ባልሆነበት አገር ላይ የሸሪዓ ቦርዱ በመጅሊሱ ወይም የሙስሊሙ የበላይ ተቋም በሆነው በእሱ ስር ሊሆን እንደሚገባ ነው የሚያሳየውና በመጅሊሱ ስር ቢሆን የተሻለ አሰራር ሊኖር ይችላል ማለት ነው። ስለዚህ ከዚህ በኋላ ማዕከላዊ ሸሪዓ ቦርድ የሚባል አዲስ ተቋም ባንኮችን ሁሉንም የወለድ ነፃ ባንኮችን የሚቆጣጠር እና ፈተዋ የሚሰጥ አሰራር ስርዓታቸውን የሚገመግም ተቋም ይዋቀራል ማለት ነው። ስለዚህ በዚህ አግባብ የማዕከላዊ ሸሪዓ ቦርድ ወደፊት እንደሚዋቀር አውቀን አስፈላጊውን እንቅስቃሴ ልናደርግ ይገባል ማለት ነው። በዚህ በወለድ ነፃ ባንክ እና የፋይናንስ አገልግሎት ላይ የተሰማሩ ተቋማትና ግለሰቦች ይህንን አዋጅ ወደ ተግባር ለመቀየር እንቅስቃሴ መጀመር ይኖርባቸዋል ከመጅሊሱ ጋር ማለት ነው። ብሔራዊ ባንክ ለሚያወጣው መመሪያ አስፈላጊውን ትብብር ሊያደርጉ ይገባል ማለት ነው። ለዛሬው አመሰግናለሁ።